ጆሮ ምን ሰለቸው ብላችሁ አጠይቁኝ። ስልችት ያለኝ ወሬ ካንዱ ወደ አንዱ በሬ ወለደ። ስፔሻሊ ቤተሰብ ውስጥ በጓደኛ መሃል ልወደድ ልሰማ ባይ ኧረ አይነፋም፣ ይደብራል። አውሪውም ወሬውንም የሚሰማው ሰው ኧረ ባኑ ንቁ ያድርጋችኋል እኮ በቃ ሽቤክስ ነጭ ሆናችኋል እኮ የእንጨት ሽበት አትሆኑ። ይደብራል። ምንድን ነው ያልተቦካ አንጋግር ማለት? እስከ መቼ ነው እንጭጭ የምትሆኑት? ደጉ እንጂ እንደ ካሮት ቁልቁል። ካሮት እንኳን ከላይ ሲያቆጠቁጥ አረንጓዴነቱ በጣም ያምራል። በጣም አይሜ በቃ አይሜም ይደብራል። ወገኔ ተዋ፣ ለወሬ ጊዜ የለንም እኮ። ወሬውን ተዉትና ስሩ። ተፍተፍ መለወጥ ነው በቃ። ጊዜው እኮ ያ ነው፣ መደጋገም። አይነፋም ወሬው፣ ይቅርባችሁ በቃ። ቤተሰብ አታባሉ በእናታችሁ፣ ተዉት። ያልተፈጠረ ነገር አታውሩ። ይህ ምድር አስቤዛ፣ አንዳንድ አስቤዛ የሆነ ቤተሰብ አለ። ወሬ አመላልሶ የወር አስቤዛውን የሚሸምት ሰው። ኧረ ተው፣ ፍቅር ይሻልናል። ፍቅርን የመሰለ ነገር እኮ የለም። በቃ አይነፋም፣ ተውት በቃ። 21ኛው ክፍለ ዘመን ላይ ነው፣ የወሬ ሳይሆን የስራ ጊዜ ላይ ነው ወገኔ። ሀሜቱ ተውትና ተፍ ብላችሁ ተለወጡላችሁ።